የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የመጨረሻና አስፈሪ የተባለለትን ማስጠንቀቂያ ሰጥተዋል። 48 ሰዓት ብቻ ነው ያላችሁ፣ ወይ ስምምነት አድርጉ፣ ካልሆነ ግን እውነተኛ ገሃነም በላያችሁ ላይ ይዘንባል ብለዋል። ይህ ማስጠንቀቂያ የመጣው በአሜሪካና በኢራን መካከል ያለው ጦርነት ወደማይመለስበት ደረጃ በደረሰበት ወቅት ነው። የአሜሪካ የጦር አውሮፕላኖች ተመተው ወድቀዋል። አንድ አሜሪካዊ ፓይሌት በኢራን ምድር ጠፍቷል። የኢራን የኒውክሌር ጣቢያዎች ጥቃት እየደረሰባቸው ነው። የዓለም ኢኮኖሚ የጀርባ አጥንት የሆነው የሆርሙዝ ወሽመጥም ተዘግቷል። ዛሬ በዚህ ዘገባ በእነዚህ 48 ሰዓታት ውስጥ ምን ሊፈጠር እንደሚችል፣ የጠፋው ፓይሌት የት እንዳለና ዓለም ወደ ሶስተኛ ዓለም ጦርነት እያመራች መሆኑን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሁኔታው የጀመረው ኢራን የአሜሪካን ኤፍ-15 የጦር አውሮፕላን መትቼ ጣልኩት ካለች በኋላ ነው። አሜሪካ አንዱ ፓይሌት በልዩ ኃይል መዳኑን ብታረጋግጥም ሁለተኛው ፓይሌት ግን አሁንም በኢራን ምድር የት እንዳለ አይታወቅም። ይህ ፓይሌት ያለበትን ለማወቅ የአሜሪካ ሄሊኮፕተሮች በኢራን የአየር ክልል ውስጥ ሲበሩ ያልተጠበቀ ነገር ገጠማቸው። የኢራን መደበኛ ሰራዊት ብቻ ሳይሆን የአካባቢው ጎሳዎችና የታጠቁ ነዋሪዎች በነፍስ ወከፍ መሳሪያ በሄሊኮፕተሮቹ ላይ ተኩስ ከፍተዋል። የአካባቢው ባለስልጣናት እንደሚሉት ህዝቡ ሄሊኮፕተሮች እንዳያርፉ አድርጓል። የኢራን ፓርላማ አፈ ጉባኤ መሐመድ ቃሊባፍ ደግሞ አሜሪካን እንዲህ ሲሉ አፊዘውባታል። የጀመሩት ጦርነት መንግስት ከመለወጥ ወርዶ የጠፉ ፓይሌቶቻችንን ፈልጉልን ወደሚል ለቅሶ ተቀይሯል፣ ፍጹም ብልሆች ናቸው ብለዋቸዋል። ጦርነቱ አሁን ወደ ኒውክሌር ስጋት ተሸጋግሯል። በኢራን የቡሽሃር የኒውክሌር ጣቢያ አቅራቢያ በደረሰ ጥቃት አንድ ጠባቂ ተገድሏል። ይህ ጣቢያ በሩሲያ ድጋፍ የሚሰራ በመሆኑ ሩሲያ በአስቸኳይ 198 ሰራተኞቿን ከጣቢያው እያስወጣች ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱ ከቀጠለ ከፍተኛ የጨረር አደጋ በአካባቢው ሊከሰት እንደሚችል አስጠንቅቀዋል። ምንም እንኳን የዓለም አቀፉ የኒውክሌር ኤጀንሲ የጨረር መጨመር ባይታይም ሁኔታው እጅግ አሳሳቢ መሆኑን ገልጿል። ጦርነቱ በኢራንና አሜሪካ ብቻ አልተገደበም። እስራኤል በሊባኖስ ውስጥ በአንድ ወር ውስጥ ብቻ ከ3500 በላይ ኢላማዎችን መምታቷን ገልጻለች። በቤሩት ሰማይ ላይ ከፍተኛ ጭስ ይታያል፣ ድልድዮችም እየፈረሱ ነው። ኢራን ዝም አላለችም። በባህሬን የሚገኝ የንግድ መርከብ መምታቷን ገልጻለች። በዱባይ የደረሱ ሚሳይሎችና ድሮኖች ፍንጣሪዎችም በአሜሪካዊ ቴክኖሎጂ ኩባንያ ኦራክል ህንፃ ላይ ጉዳት አድርሰዋል። የዓለም የነዳጅ መስመር የሆነው የሆርሙዝ ወሽመጥ መዘጋቱ ደግሞ የዓለምን ኢኮኖሚ እያንቀጠቀጠው ይገኛል። በቴሄራን የሚኖሩ ዜጎች ጦርነቱ ለነጻነት አልነበረም፣ አሁን ከበፊቱ የባሰ አውሬ ውስጥ ገባን እያሉ ይገኛሉ። አሁን ጥያቄው ያለው እዚህ ጋር ነው። ትራምፕ የሰጡት 48 ሰዓት ሲያልቅ ምን ይፈጠራል? አሜሪካ ሁለንተናዊ ገሃነም ስትል ምን ማለቷ ነው? የኢራን የኒውክሌር ማዕከላት ሙሉ በሙሉ ይወድሙ ይሆን? ወይስ ኢራን በሆርሙዝ ወሽመጥ በኩል የዓለም ነዳጅን በማቋረጥ ዓለምን በጨለማ ትቀጠዋለች? አሁን ወደ ዋናው ጥያቄ እንምጣ። ዶናልድ ትራምፕ የሰጡት 48 ሰዓት ሲያልቅ ምን ሊፈጠር ይችላል? ይህ ዝም ብሎ የቃላት ጦርነት ነው ወይስ ዓለም አይታው የማታውቀው ጥፋት ሊመጣ ነው? ሊፈጠሩ የሚችሉ ሶስት አስፈሪ ሁኔታዎችን እንመልከት። ትራምፕ ገሃነም ሲሉ የመጀመሪያ እርምጃ የኢራንን የኒውክሌርና የጦር መሰረቶችን ሙሉ በሙሉ ማውደም ሊሆን ይችላል። በተለይ አሁን ጥቃት የተሰነዘረበት የቡሽሃር ኒውክሌር ጣቢያና ሌሎች የምድር ውስጥ ሚስጥራዊ ቦታዎች የቢቱ ቦምብ ጣይ አውሮፕላኖች ኢላማ ሊሆኑ ይችላሉ። ይህ ማለት ኢራን ለበርካታ አስርት ዓመታት የገነባችው ኒውክሌር ፕሮግራም በአንድ ሌሊት አመድ ይሆናል ማለት ነው። አሜሪካ ይህን የምታደርገው ኢራን ዳግም ስጋት እንዳትሆን አድርጎ የመምታት ስልቷን በመጠቀም ሊሆን ይችላል። ትራምፕ ገሃነም ሲሉ ኢራን ደግሞ የዓለም ኢኮኖሚ መቃብር ልትፈጥር ትችላለች። ሌላው ትልቁ ስጋት የጠፋው አሜሪካዊ ፓይሌት ጉዳይ ነው። አሜሪካ ፓይሌቷ በኢራን እጅ መውደቁን ካረጋገጠች 48 ሰዓት ከማለቁ በፊት ልዩ የኮማንዶ ኦፕሬሽን ልታካሄድ ትችላለች። ከዚህ በተጨማሪ አሜሪካ የኢራንን የኤሌክትሪክ የውሃና የኮሚኒኬሽን መዋቅር በሳይበር ጥቃት ሽባ በማድረግ ሀገሪቱን ከጥንታዊ ዘመን ጋር ልትቀላቅላት ትችላለች። ሁለንተናዊ ገሃነም ማለት በቦምብ ብቻ ሳይሆን ሀገርን ኦክስጅን ማሳጣትም ጭምር ነው። ትራምፕ ቃላቸውን ይጠብቃሉ ወይስ ኢራን በስተመጨረሻው ሰዓት ለድርድር ትቀርባለች? የዓለም ዕጣ ፈንታ በዚህ 48 ሰዓት ውስጥ ይወሰናል። እናንተስ ምን ትላላችሁ? ጦርነቱ ይቆማል ወይስ ወደማይመለስበት ደረጃ ይሸጋግራል? በተለይ ያ የጠፋው ፓይሌት ጉዳይ ጦርነቱን ምን ያህል ሊያባብሰው ይችላል? አስተያየታችሁን በኮሜንት ላይ ጻፉልኝ። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ሼር ያድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ።